ሌላ ነገር እኮ አያስፈልግም። ህገ መንግስቱ አማራ መምረጥም መመረጥም አይችልም የሚለውን አንብቢ። አሁን አንተ ሊትራሊ አሁን በአንተ ቤት በቃ አንብቢ፣ በቃ ችግር የለውም ተስማማን። እስቲ ዝም በል ማጭበርበር የለም። አንብቢልኝ። ይሄ የካድሬ ይሄ የወሮ በላ የማይም ፖለቲካ ከኔ ጋር አይሰራም። እየጠበቅኩ ነው። መምረጥና መመረጥ የሚችለው ሀረሪ ብሔረሰብ ብቻ ነው። ዛት ሚንስ አንብቢልኝ። ኤክስክሉድ ያደርጋል አማራንም ማለት ነው። አንብቢው ኤክስክሉድ ያደርጋል አማራንም። አንብቢው ማብራሪያውን ተይና አንብቢው። ጆሮክ ይሰማል። ጆሮክ ይሰማል። አነበብሽ ይሰማለሁ። ጆሮክ ይሰማል። አንብቢው። ጆሮክ ይሰማል። ሀረሪ አዳምጥ። ቆይ ሚውት አላረግም እንዴ? አዳምጥ ጆሮን መጀመሪያ ጆሮን ኮርኩርና አዳምጥ። ይኸውልህ ሀረሪ ክልል ብሔራዊ ክልላዊ መንግስት ላይ ሀረር ከተማ ውስጥ ከሀረሪ ብሔረሰብ ውጪ መምረጥና መመረጥ አይቻልም የሚል አለ። ያ ማለት አማራውም ኦሮሞውም ሌላውም አይመርጥም ማለት ነው። አታደናቁር። በማደናቆር ኤልሳን አደናግራለሁ። አንብቢልኝ። እሺ አንተን አትበል። ለምን አታነብኝ? አሁን ያልኩትን አነብልሃለሁ። አንብቢ። አሁን ያልኳትን ከሀረሪ ብሔረሰብ ውጪ መምረጥና መመረጥ እንደማይቻል አሳያለሁ። አንብቢ። አንቀጽ 50 አውጣ። አንቀጽ 50 የሀረሪ ብሔራዊ ክልል አውጣው። እያየኸው ነው አንተም እያየኸው። ኧረ አንብቤ ችግር የለውም። አይደለም አንተም እያየኸው እዛ አውጣና አንብብ። አውጣና ክፈተው። አንቀጽ 50 ንዑስ ቁጥር 2 ላይ ክፈተው። እዛው ፊት ለፊት ነው ያለው። ክፈተው። አንቀጽ 50 ንዑስ ቁጥር 2 የሀረሪ የተነጋገርነው የሀረሪ ጉባኤ ውስጥ ማንም ሰው መምረጥና መመረጥ እንደማይችል ነው። ጉባኤ ደግሞ ገባሽ እንዴ? የሀረሪ ጉባኤ ነው። የሀረሪ ጉባኤ ነው ያወራነው እኮ የሀረሪ ጉባኤ ነው ያወራነው። ምን ነው? እሺ ይሁንልሽ። ሌላ ምን ነው? ሀረሪ ጉባኤ ውስጥ ሀረሪዎች ነው ያሉት አይደል? የሀረሪና የሀረሪ ጉባኤ ዋናው 63% አማራ ምንም አይነት የትም ቦታ ውክልና የለው አለው። ምትለኝ ሆነ አንተ ነው ማሳየት ያለብህ። አሁን እንስማማ። ቀደም ሀረር ውስጥ ሂድ አታደናቁር። ወደዛ ሂድ። የደንቆሮ ፖለቲካ አናቁም። አያችሁት አይደል? ሲያስቀይስ ይኸውላችሁ ሀረር ከተማ ውስጥ አንድ አማራ 63% አማራ እየኖረ አንድ ተወካይ የለውም። ይሄ እዚህ ራሱን ሀረሪ ነኝ ሀረሪ ነው በኦሮሞ ጭምብል ተደብቆ ግን ሀረር ከተማ ውስጥ አማራ ስልጣን አለው እያለ ስልጣን እንደሌለው አንቀጽ 50 ላይ አማራ ሙሉ 63% ውክልና እንደሌለው እዚህ ጋር ከዚህ በፊት ቪዲዮ ሰርቻለሁ ታውቁታላችሁ። አሁን ሊያስቀይስ የሚፈልገው አማራ ሚል ሊትላር ወርድ አማራ ሚል ህገ መንግስቱ ላይ እንዲኖረው ይፈልጋል። ይሄው አንቀጽ 50 ለእናንተ ነው ማነበው ለሱ ሳይሆን የሀረሪ ብሔራዊ ጉባኤ አባላት በክልሉ ውስጥና ከክልሉ ውጪ በሌላ የኢትዮጵያ ክልሎችና ከተሞች ከሚኖሩ የሀረሪ ብሔረሰብ አባላት ይመረጣል ይላል። አማራ ሀረር ከተማ ተወልዶ አድጎ መመረጥና መመረጥ ሳይችል አዲስ አበባ የተወለደ ሀረሪ የሚባል መምረጥና መመረጥ ይችላል ነው። ታስታውስ እንደሆነ ብርቱካን ሚደቅሳ ወደ ስልጣን የመጣች ጊዜ ምርጫ ቦርድ ላይ የመጀመሪያው ስራዋ ይህን ህግ መሰረዝ ነበር። ይህን ህግ ስትሰርዝባቸው እስከ ፌዴራል ሰበር ሰሚ ችሎት ግልባጩ የውሳኔው ግልባጭ እኔ ጋር አለ ላነብላችሁ ይችላል። እስከ ፌዴራል ሰበር ሰሚ ድረስ ተካሰው ከዛ በኋላ በአብይ አህመድ ጣልቃ ገብነት ይሄው ከክልላቸው ውጪ ሀረር ከተማን ለአንድ ቀን ረግጠዋት ማያውቁ ሀረሪ የሚባል ብሔረሰብ ስም ስላላቸው ብቻ አዲስ አበባ ከኢትዮጵያ ሌላው በኢትዮጵያ ክልል የሚኖሩ የቀበሌ መታወቂያ አይደለ ሀረርን ወደ ሀረር ዞረው ማያውቁ ሀረሪ ነን የሚሉ መምረጥና መመረጥ ሲችሉ ያሁኑን እስቲ አንብቢው። ያሁኑ አማራ መምረጥና መመረጥ አይችልም። 63% አማራ አንብቢው። ያሁኑን ህገ መንግስት አንብቢው። መምረጥ አይችልም የሚለውን ትነግርኛለህ። ይኸው የሀረሪ ብሔራዊ ጉባኤ አባላት በክልል ውስጥና ከክልል ውጪ በሌላ የኢትዮጵያ ከሌላ ከአማራ አላለም ከኦሮሞ አላለም ከሀረሪ ብሔረሰብ አባላት ይመረጣል። ሀረሪ ማለት በቁጥር 15% ሲሆን አማራው ግን ሀረር ላይ 63% ነው። 63% አንቀጽ ስንት ነው ያነበብሽ? አሁን ያሁኑ ስንት ነው ያነበብሽ? ፐርሰንቱ 63% አማራ ላይ ያነበብሽ አሁን ስንት ነው? አንቀጽ ስንት ላይ? አንቀጽ 50 ንዑስ ቁጥር 2 ነው ያነበብኩት። አንቀጽ 50 ንዑስ ቁጥር 2
አዎ የሐረሪ ብሔራዊ ጉባኤ አባላት ኦኬ። ይሄ ስለማን ነው የሚያወራው? ስለ ሐረሪ ጉባኤ ነው የሚያወራው። የሐረሪ ጉባኤ አዎ የሐረሪ ጉባኤ ኦኬ። የሐረሪ ጉባኤ ውስጥ ሌላ ብሔር ምን ያደርጋል? እንዴት ምን ማለት ነው? ነዋሪ አይደለ ሐረር ውስጥ ሌላው ብሔር አይኖርም እንዴ? ኖ የክልሎች የህዝብ ተወካዮች ምክር ቤት አለ። ሆልድ ኦን ሰከንድ የስ ሆልድ ኦን አለ። የህዝብ ተወካዮች ውስጥ ይሳተፋሉ። ይሄ የሐረሪ ጉባኤ ነው። ጉባኤውን ብቻ በተመለከተ ነው። ይኸውልህ አዳምጠኝ። አሁን ሙስሊሞችና አብዛኛው አደሬ ከዛ የተወሰኑ ኦሮሞን ያሉት ፎቶአቸውን አመጣለሁ። ስማቸው አለ 51 ላንብብልሽ። እሺ 51 ላንብብልሽ። 51 ላንብብልሽ። ሌሎች ብሔሮች እንደሚወዳደሩ እንደሚመረጡ ላንብብልሽ አይደለ? ኖ ሌላ 51 እሺ አንቺ አንብቢ 51 እዚህ ጋር ነው የምናወራው። እዚህ ጋር እንጨርሳለን። 51 አንብቢው። እዚህ ጋር ነው የምንጨርሰው። ቅድም ምን ብለሃል? 51 ማንበብ ትችያለሽ። አዳም የአማራ ተወካይ አለ ብለሃል። አንድ የአማራ ተወካይ ከሁለቱ ምክር ቤት አምጣ። መወዳደር እንደሚችል ላንብብልሽ። አዳም ከሐረሪ ጉባኤ ማምጣ። ህገ መንግስቱን አለ እያወራን ያለ ነው። ቆይ ምን አልክ አንተ? እዛኛው ምክር ቤት ውስጥ አማራ ይገባል አልክ። አዳም መግባት ይችላል ነው ያልኩት። መግባት ይችላል፣ ህገ መንግስቱ ይፈቅድለታል። አዳም አሁን 36ቱም ተወዳዳሪዎች ሙስሊሞችና ሐረሪ 18 ኦሮሞ ብቻ በድምሩ 36 ወንበር ያለው ምክር ቤት ላይ ለሁለት ነው የተቀመጡት። ዋናው ወሳኛ ስልጣን አዳም ስለ ህገ መንግስት አይደል የምንወያየው? ቆይ ህገ መንግስቱን አንብበሻል? ያማል እንዴ? አንቺ ነሽ እንጂ የሚያምሽ ህገ መንግስት አነቢና መልሰሽ ደግሞ ህገ መንግስት እንዲነበብ አትፈልጊም። እኔም በማደናገር ህገ መንግስቱ እንዲነበብ ለምን አልፈለግሽም? እኔን በማደናገር አዲስ አበባ 4 አማራጮች ቀርበውላታል። ከዚህ ሁሉ እንግዲህ በኦሮሚያ ክልል ስር ትካተት የሚለው ህዝብን እያነጋገረ ይገኛል። ሀገራዊ የምክክር ጉባኤ እየተካሄደ እንደሆነ ይታወቃል። ታዲያ በሰባተኛው ቀን የሀገራዊ ምክክር ጉባኤ ላይ ለአዲስ አበባ 4 አማራጮችም ተቀምጠዋል። ታዲያ የመጀመሪያው አማራጭ አዲስ አበባ ራሷን ችላ ስቴት ትሁን፣ ሁለተኛው ደግሞ አዲስ አበባ ራሷን የቻለች ክልል ትሁን፣ ሶስተኛው ደግሞ የፌዴራል መቀመጫ ትሁን፣ በአራተኛ ደረጃ አዲስ አበባ በኦሮሚያ ክልል ትካተት የሚሉ ሀሳቦች ሲሆን አሁን ላይ እንግዲህ በርካቶች በዚህ ሀሳብ እየተወያዩበትም ይገኛል። ከዚህ በተጨማሪ የአዲስ አበባ የስራ ቋንቋና የተለያዩ የፖሊሲ እስቴቶችም እንዲቀየሩም ተነስቷል ማለት ነው። እናንተም በዚህ ጉዳይ ተወያዩበት ተብላችኋል። ፎሎ ማድረግ እንዳይዘነጋ።